ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን፣ በዛሬው ዝግጅታችን በእንግሊዝ ፕሪሚየር ሊግ በዕለተ እሁድ ስድስተኛ ሳምንት ኒውካስትል ዩናይትድ አርሰናልን የሚያስተናግድበትን ጨዋታ ቅድመ ዳሰሳ ይዘንላችሁ ተገኝተናል። ዛሬ ወደ አመሻሽ 12 ሰዓት ከ30 ላይ በፕሪሚየር ሊጉ ተጠባቂ የሆነ ጨዋታ በኒውካስትል ዩናይትድ እና አርሰናል መካከል ይደረጋል። የኒውካስትል ዩናይትድ ክለብ መገኛ ታይኒሳይድ ለአርሰናሎች በዚህ የውድድር ዘመን ካደረጓቸው ጉዞዎች ረዥሙ የእንግሊዝ ውስጥ ጉዞ ነው። አርሰናል በዚህ የውድድር ዘመን በመጀመሪያዎቹ 6 ግጥሚያዎች ባለፈው የውድድር ዘመን በሊጉ የደረጃ ሰንጠረዥ እስከ 7ኛ ድረስ ያጠናቀቁ 4 ቡድኖች ተጫውተዋል። አሁን ወጥነት ያለው ቅርጽ ለመገንባትና ከመሪው ሊቨርፑል ያለውን የነጥብ ልዩነት ለማጥበብ ተስፋ በማድረግ ኒውካስትልን የሚገጥሙ ይሆናል። የኒውካስትል የቅርብ ጊዜ ጨዋታዎችና ፈተናዎችን ስንመለከት ባለፈው የውድድር ዘመን ኒውካስትል ከአርሰናል ጋር ካደረጋቸው 4 ጨዋታዎች 3ቱን አሸንፎ ግብ ሳይቆጠርበት መውጣት ችሏል። ኒውካስትሎች በመከላከል አሁንም ጠንካራ ናቸው። በዚህ የውድድር ዘመን በ5 ግጥሚያዎች በ4ቱ መረባቸውን አላስደፈሩም። የኒውካስትሎች ትልቁ ችግር ግቦችን ማስቆጠር ነው። አሌክሳንደር ኢሳክ ከሄደ ጀምሮ በማጥቃት ረገድ ሲፈተኑ ይታያሉ። ኒውካስትሎች እስካሁን በፕሪሚየር ሊጉ በዚህ የውድድር ዘመን የተሸነፉት በመሪው ሊቨርፑል ብቻ ነው። የዘንድሮ ብቸኛው የፕሪሚየር ሊግ ድላቸውም ወልቭስን ያሸነፉበት ጨዋታ ነበር። በጨዋታው አዲሱ አጥቂያቸው ኒኮ አልትሜድ የመጀመሪያ ግቡን ማስቆጠሩ ይታወሳል። በውድድር ዓመቱ ከሜዳቸው ውጭ ያደረጉትን 3 ጨዋታዎችን ባዶ ለባዶ በሆናቸው ውጤት አጠናቋል። ኒውካስትሎች ካለፉት 7 የፕሪሚየር ሊግ ጨዋታዎች በ5ቱ ጎል ማስቆጠር ተስኗቸው ነበረ። በቻምፒዮንስ ሊግም በሜዳቸው በባርሰሎና 2-1 ተሸንፏል። ነገር ግን በካራባኦ ዋንጫ በሜዳቸው ብሬንትፎርድን 4-1 አሸንፏል። የክለቦቹ አሰልጣኞች ከጨዋታው በፊት የሰጡትን አስተያየት ስንመለከት የአርሰናል አሰልጣኝ ሚካኤል አርቴታ ሲናገሩ ከእነሱ ጋር ስትጫወት የተሻልክ መሆን አለብህ። በፍጥነትና በጥንካሬ ስለሚጫወቱ ዝግጁ መሆን አለብን። ጨዋታው በጣም ከባድ ነውና ጠንክረን ለመቅረብ እንሞክራለን። ኤዲሃውና ተጫዋቾቹ የሚያደርጉትን ሁልጊዜ ያደንቃለሁ። በጨዋታው ለማሸነፍ በቅርብ ጊዜ ከነበረን ጨዋታ የበለጠ ቀልጣፋ መሆን አለብን። የኒውካስትል ሜዳ በእንግሊዝ ውስጥ ካሉ ምርጥ የእግር ኳስ ድባቦች አንዱ ይመስለኛል። እንደ ተጫዋች፣ አሰልጣኝ ወይም ደጋፊ በዚህ ድባብ ውስጥ መቆየት ደስ የሚል ነው። ደጋፊዎቹ ከእያንዳንዱ የኳስ እንቅስቃሴ ጋር አብረው ይዘምራሉ። ይህም ልክ እንደ ኤሌክትሪክ ነው። በዚያ መጫወት እድል እንደሆነ ሁሉ ለተቃራኒ ቡድን ፈታኝም ነው ብለዋል። የኒውካስትሉ አሰልጣኝ ኤዲሃው በበኩላቸው ከአርሰናል ጋር ያደረግናቸው ጨዋታዎች ሁልጊዜ በጠንካራ ፉክክር እየታጀቡ ነበሩ። አርሰናል ጥሩ ቡድን ነው። ስለዚህ ጥሩ ፉክክር ባለበት ጨዋታ የተሻለ እንጫወታለን። ዛሬ ደግሞ አዲስ ጨዋታና አዲስ እድል ነው። ያለፈውን ወደ ኋላችን ትተን ዋናው ትኩረታችን ጨዋታውን በራስ በመተማመን ማድረግ ነው ብለዋል። የቡድን ስብስቡን ወደ ተመለከቱ መረጃዎች ስናይ በአርሰናል ቤት ኖኒ ማዱኬ ባለፈው ሳምንት መጨረሻ ከማንቸስተር ሲቲ ጋር ባጋጠመው የጉልበት ጉዳት ለጥቂት ወራት ከሜዳ ይርቃል። ካይ ሃቨርትስ እና ጋብሪኤል ሄሱስም ወደ ሜዳ አይመለሱም። ፒየሮ ሂንካፒ በብሽሽት ጉዳት ምክንያት የቅርብ ጊዜ ጨዋታዎች አምልጠውታል። ማርቲን ኦዲጋርድ በትከሻ ህመም ምክንያት ከጨዋታ ከራቀ በኋላ በድጋሚ ወደ ልምምድ ተመልሷል። በጨዋታውም ሊሰለፍ ይችላል። በኒውካስትል በኩል ባለፉት 6 ከአርሰናል ጋር ባደረጓቸው ጨዋታዎች 4 የጎል አስተዋጽኦ ያደረገው አንቶኒ ጎርደን ከ3 ጨዋታዎች ቅጣት በኋላ ወደ ውድድር ተመልሷል። ፋቢያን ሻር ከባርሰሎና ጋር ባደረገው ጨዋታ ከደረሰበት የጭንቅላት ጉዳት ለማገገም እየታገለ ነው። አዲስ ፈራሚዎቹ ጃኮብ ራምሴ እና ዮሐን ዊሳ በኒውካስትል የመጀመሪያዎቹ ጨዋታዎቻቸው ላይ የቁርጭምጭሚትና የጉልበት ጉዳት ደርሶባቸዋል። ጃኮብ መርፊ የአኪሊስ ቴንደን ህመም አለበት፣ ነገር ግን ለመጫወት ብቁ እንደሚሆን ይጠበቃል። የሚተገበሩ የጨዋታ ታክቲክና ስትራቴጂን ስንመለከት ኒውካስትል ካደረጋቸው 5 የፕሪሚየር ሊግ ጨዋታዎች በ4ቱ ግቡን አላስደፈረም። በሊጉ ካሉ ቡድኖች መካከል በጣም ጥቂት ኳሶች የተሞከሩበት ክለብም ነው። ኤዲሃው በአንዳንድ ከሜዳው ውጭ ባደረጋቸው ጨዋታዎች 5 ተከላካዮችን ተጠቅሟል። ነገር ግን በሜዳው ሲጫወት 4-3-3 አሰላለፍ የመጠቀም አዝማሚያ አለው። ኳስን ለመንጠቅ ከተቃራኒ ቡድን ክልል ጀምሮ ጫና ይፈጥራሉ። ጎርደን በቅርብ ጊዜ በተደረጉ 3 ግጥሚያዎች በመሃል አጥቂነት ጀምሯል። ነገር ግን ባለፈው ጨዋታ ከአርሰናል ጋር ሲጫወቱ በክንፍ አጥቂነት የተሻለ እንቅስቃሴ አድርጓል። ዌልትሜድ የፊት አጥቂ ሆኖ የሚጀምር ከሆነ የአየር ኳሶችን በማሸነፍ የተሻለ ስለሆነ አርሰናሎች ወደ ሳጥን የሚሻገሩ ኳሶችን መከላከል ላይ መስራት አለባቸው። የኒውካስትል መሃል ሜዳ ጉልበትን የሚጠቀምና ግጭት የሚያበዛ ነው። አርሰናሎች በፈጣን ቅብብሎች በመጫወት ብሩኖ ጉማሬሽ፣ ሳንድሮ ቶናሊ እና ጆሊንተንን ለማለፍ መሞከር ይኖርባቸዋል። ለስለስ ያለ ወይም ቀስተኛ የጨዋታ ቴምፖ ለኒውካስትል ይስማማል። አንዳንድ ቁጥራዊ መረጃዎችን ስንመለከት ኒውካስትል በሴንት ጄምስ ፓርክ ካደረጋቸው 9 የፕሪሚየር ሊግ ጨዋታዎች 7ቱን አሸንፏል። አርሰናል ኒውካስትልን 36 ጊዜ በፕሪሚየር ሊግ በማሸነፍ የበላይነት አለው። ከኒውካስትል የበለጠ ካሸነፏቸው ክለቦች መካከል ኤቨርተንን 38 ጊዜ እና
ዌስትሃምን 37 ጊዜ ተጠቃሾች ናቸው። አርሰናል በፕሪሚየር ሊጉ ታሪክ አንድ ክለብ ከሌላው ጋር ባደረገው ጨዋታ ከኒውካስትል ጋር በ31 ግጥሚያዎች ግቡን ባለማስደፈር ባለታሪክ ነው። የአርሰናሉ አሰልጣኝ ሚካኤል አርቴታ አርሰናልን እየመሩ በሁሉም ውድድሮች ከሜዳቸው ውጭ ካደረጉት ጨዋታዎች መካከል ብዙ ጊዜ የተሸነፉት በማንቸስተር ሲቲ 5 ጊዜ ሲሆን ከዚያ በመቀጠል በኒውካስትል 4 ጊዜ ተሸንፏል። አርሰናል ከሜዳው ውጭ ካደረጋቸው ያለፉት ተከታታይ 16 የሊግ ጨዋታዎች በአንዱ ብቻ በሊቨርፑል ተሸንፏል። አርሰናሎች ከግንቦት 2022 ጀምሮ በሁለት ተከታታይ የሊግ ጨዋታዎች ሽንፈትን ባስተናገዱበት አጋጣሚዎች ሁለተኛው ሽንፈትን ያስተናገዱት በሜ 2022 እና ኖቬምበር 2024 በኒውካስትል ዩናይትድ ነበር። በዚህ የውድድር ዘመን ኒውካስትል ከየትኛውም ቡድን ያነሱ ምቶች 37 ገጥሟቸዋል እና የነሱ ኤክስጂ ዝቅተኛው 2.6 ነው። በአጥቂ ሁኔታ ከኒውካስትል 5.6% ያነሰ የኳስ ልመጣ መጠን 1.9% ያለው አስቶን ቪላ ብቻ ነው። በዚህ የውድድር ዘመን ከቪክቶር ዮኬሬሽ የበለጠ በመጨረሻ ሶስተኛው 202 ወይም በተቃዋሚዎች የቅጣት ቦታ 85 ውስጥ ምንም ተጫዋች ጫና አላደረገም። የኒውካስትሉ ግብ ጠባቂ ኒክ ፖፕ ከክሪስታል ፓላስ በመቀጠል ግቡን ያላስደፈረው በአርሰናል ሲሆን በ6 ከአርሰናል ጋር በተደረጉ ጨዋታዎች ግብ አላስተናገደም። በመጨረሻም ጨዋታውን የሚመሩትን ዳኞች ስንመለከት በመሃል ዳኝነት ጃሬድ ጊሊየት ይመሩታል። ረዳቶቻቸው አያን ሁሴን እና ስኮት ሌዲገር ሲሆኑ አራተኛው ዳኛ አንቶኒ ታይለር ነው። በቫር ዳኝነት ደረን ኢንግላንድ ጨዋታውን ይቆጣጠሩታል። ጊሊየት በዚህ የውድድር ዘመን የአርሰናልን ጨዋታ 2 ጊዜ በዳኝነት የመራ ሲሆን በተለይም ከሊድስ ጋር ያደረጉት ጨዋታ በአርሰናል አሸናፊነት 5-0 መጠናቀቁ ይታወሳል። ጊሊየት ከመራቸው 13 የኒውካስትል ጨዋታዎች በሁለቱ ብቻ ተሸንፈዋል። እንደ ኦፕታ ሱፐር ኮምፒውተር ትንበያ ከሆነ አርሰናሎች ጨዋታውን የማሸነፍ 46.1% እድል ሲኖራቸው ኒውካስትሎች 29.3% የማሸነፍ ግምት ተሰጥቷቸዋል። ጨዋታው ባቻ ውጤት የመጠናቀቅ እድሉ 24.6% እንደሚሆን የኦፕታ ግምት አስቀምጧል። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ሞስ ቤሞስ